የውሃ ሽንት በምትሸኝበት ጊዜ የማቃጠል ስሜት እንዲሁም ሽንት የያዘሽ እየመሰለሽ በተደጋጋሚ ወደ መጸዳጃ ቤት የሚያስኬድሽ ከሆነ እንዲሁም የውሃ ሽንት አለመውረድ ወይንም ጠብ ጠብ ማለት አጋጥሞሽ ያውቃል? እንግዲያውስ እነዚህ ቀላል የሚመስሉ ምልክቶች የሽንት ቧንቧ ኢንፌክሽን ምልክቶች ሊሆኑ ይችላሉ። ብዙ ሰዎች እነዚህን ምልክቶች ችላ በማለት በቀላሉ ታክሞ መዳን የሚችለውን ኢንፌክሽን ወደ ከባድ የኩላሊት ኢንፌክሽን ሊያደርሱት ይችላሉ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? በዛሬው ቪዲዮ የሽንት ቧንቧ ኢንፌክሽን እንዳሉ የሚያመላክቱ 5 ዋና ዋና ምልክቶችን እናወራለን። የሽንት ቧንቧ ኢንፌክሽን ወይንም UTI የምንለው ሽንት ፕሮሰስ በሚደረግባቸው የሰውነታችን አካላት ማለትም በኩላሊት፣ በፊኛ እንዲሁም ከፊኛ ሽንትን የሚያስወግደው ትቦ ላይ የሚፈጠር ኢንፌክሽን ነው። ታዲያ ይህ ኢንፌክሽን በሴቶች ላይ በብዛት የሚከሰት ሲሆን በወንዶች፣ በልጆች እንዲሁም በአረጋውያን ላይም የመከሰት እድል ይኖረዋል። ታዲያ ይህ የሽንት ቧንቧ ኢንፌክሽን በሚኖርበት ጊዜ አብዛኞቹ ሰዎች ከዚህ በታች የምንዘረዝራቸውን 5 ዋና ዋና ምልክቶች ያሳያሉ። የመጀመሪያው ሽንት ሲሸኑ ማቃጠል ወይንም ማመም። ይህ የሽንት ቧንቧ ኢንፌክሽን ምልክት በጣም የተለመደ ሲሆን ሰዎች ሽንታቸውን በሚሸኑበት ጊዜ እንደ እሳት የማቃጠል እንዲሁም ህመም ሊሰማቸው ይችላል። ይህም የሚሆነው የሽንት ቧንቧ ኢንፌክሽን የሚያመጣው ባክቴሪያ ሽንት የሚወርድበትን መስመር በማስቆጣት የማቃጠል ስሜት እንዲሁም እንደ መርፌ አይነት የመውጋት ስሜት ሊያስከትል ይችላል። ሁለተኛው ምልክት ደግሞ በተደጋጋሚ የውሃ ሽንት መምጣት ሲሆን አብዛኛውን ጊዜ የሽንት ቧንቧ ኢንፌክሽን ያለባቸው ሰዎች የውሃ ሽንታቸው በተደጋጋሚ ይመጣል። እንዲሁም አሁንም ወደ ሽንት ቤት የመሄድ ፍላጎት የሚኖራቸው ሲሆን የውሃ ሽንታቸውን ለመሽናት በሚሞክሩበት ጊዜ ግን የውሃ ሽንት አለመኖር ወይንም ጠብ ጠብ ብሎ የሚቆም ሽንት ሲኖራቸው በዚህም ጊዜ የማስማጥ አይነት ህመም ሊኖረው ይችላል። በሶስተኛ ደረጃ የምናየው አስቸኳይ የሆነ የሽንት መምጣት ወይም አጣዳፊ የሆነ የውሃ ሽንት ነው። አንዳንድ ሰዎች በተቀመጡበት የውሃ ሽንት እንደመጣባቸው ይሰማቸዋል። ለጥቂት ደቂቃዎች እንኳን ሽንታቸውን መቋጠር አይችሉም። ከዛም አልፎ የሽንት ማምለጥ ሊያጋጥማቸው ይችላል። ይህም የሚሆነው የሽንት ቧንቧ ኢንፌክሽን የሚያመጣው ባክቴሪያ ከሽንት መውረጃ አልፎ ፊኛን በሚያጠቃበት ጊዜ ነው። ፊኛ የምንለው የውሃ ሽንትን በጊዜያዊነት አጠራቅሞ የሚይዝልን የሰውነታችን ክፍል ሲሆን የሽንት ቧንቧ ኢንፌክሽን በሚኖርበት ጊዜ ግን ባክቴሪያው የፊኛን ውስጣዊ ክፍል በማስቆጣት እንዲሁም በማሳበጥ የውሃ ሽንትን መቋጠር እንዳንችል እንዲሁም የማጣደፍ ስሜት ሊፈጥርብን ይችላል። ስለዚህ የውሃ ሽንት ቶሎ መምጣት እንዲሁም የውሃ ሽንትን ቋጥሮ ለመያዝ መቸገር ይኖራል። ስለዚህ ቶሎ ወደ ሽንት ቤት የመሄድ ፍላጎት ይኖረናል ማለት ነው። በአራተኛ ደረጃ ደግሞ የምናየው የውሃ ሽንት ቀለም ወይንም ሽታ መለወጥ ነው። መደበኛ ወይም ኖርማል የምንለው የውሃ ሽንት ፈካ ያለ ቢጫ ቀለም ያለው ሲሆን እንደ ውሃ አጠጣጣችን ወይ ነጣ ወይ ጠንከር ያለ ቢጫ ቀለም ሊኖረው ይችላል። ነገር ግን የሽንት ቧንቧ ኢንፌክሽን በሚኖርበት ጊዜ ድፍርስ የሆነ የውሃ ሽንት ወይንም ደም የቀላቀለ የውሃ ሽንት ልናይ እንችላለን። ይህም በትልቁ የሽንት ቧንቧ ኢንፌክሽን እንዳለ አመላካች ምልክት ነው። አንድ ሰው ከላይ የዘረዘርናቸውን ምልክቶች የሚያይ ከሆነ ኢንፌክሽኑ ቀላልና ወደ ኩላሊት አለመድረሱን የሚያመላክቱ ምልክቶች ናቸው። ነገር ግን ኢንፌክሽኑ ከፊኛ አልፎ ወደ ኩላሊት በሚሄድበት ጊዜ ከፍተኛ የሆነ ትኩሳት፣ ብርድ ማለት እንዲሁም አጠቃላይ የሰውነት ህመምን ሊያስከትል ይችላል። ከዚህም በተጨማሪ በአንድ ወይንም በሁለቱም ጎን በኩል ከፍተኛ የሆነ የውጋት ስሜት እንዲሁም ይህ የውጋት ስሜት ወደ ጀርባችን በመዞር የወገብ ህመምን ሊያስከስትብን ይችላል። በዚህ ጊዜ ኢንፌክሽኑ ቀላል መሆኑን ያበቃና ወደ ኩላሊት ኢንፌክሽን ይለወጣል ማለት ነው። ታዲያ በሽታው እዚህ ደረጃ በሚደርስበት ጊዜ ከሚዋጡ መድኃኒቶች ይልቅ በደም ስር የሚሰጡ መድኃኒቶችን መውሰድ ግድ ሊሆን ይችላል። ታዲያ ከላይ የጠቀስናቸውን ምልክቶች በጊዜ ተረድቶ ወደ ጤና ተቋም በመሄድ ተገቢውን የሆነ የውሃ ሽንት፣ የደም እንዲሁም የአልትራሳውንድ ምርመራ በማድረግ ይህንን የውሃ ሽንት ኢንፌክሽን በጊዜ መታከም ይኖርብናል ማለት ነው።
የዛሬው ቪዲዮአችን ይህንን ይመስል ነበረ። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ በጣም አመሰግናለሁ። ያላችሁን ማንኛውንም አስተያየት እንዲሁም ጥያቄ ኮመንት ሴክሽኑ ላይ ልትጽፉልኝ ትችላላችሁ፣ እመልሳለሁ። እንዲሁም ቻናሉን ሰብስክራይብ በማድረግ በቀጣይ የሚለቀቁ ጤና ነክ ቪዲዮዎች በቶሎ እንዲደርሳችሁ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። አመሰግናለሁ።